ወጣቶች ላይ የብልት አለመቆም ችግር ብዙ ጊዜ እየተለመደ አይደለም። አንድ ወንድ ወጣት ሆኖ የብልት አለመቆም ችግሩ ጠዋት የማይቆምለት አይነት ደረጃ ከደረሰ የተወሰኑ ጥቂት ምክንያቶች ናቸው ያሉት። የመጀመሪያው ለረጅም ጊዜ ሴጋ መምታት ህይወት ውስጥ የነበረ ሰው ብልት አካባቢ ያሉትን ነርቮች ስለሚገለው ጠዋት አለመቆም ድረስ የመድረስ ደረጃ አለው። አንዳንድ ጊዜ ደግሞ ሆርሞኖችን ስለሚያዛባ ጠዋት ላይ ብልት ያለመቆም ነገሮችን ሊፈጥር ይችላል። ሁለተኛ ደግሞ እንቅልፍ አለመተኛት። ብዙ ጊዜ ወጣቶች ላይ አርፍደው መተኛት፣ በጠዋት መነሳት፣ መሀል ላይ የመንቃትና የእንቅልፍ መበጥበጦች የተለመዱ ነገሮች ናቸው። ስለዚህ እንደዚህ አይነት ነገር ካለ ጠዋት ብልት ላይ ቆም ይችላል። ከዚህ ጠዋት ብልት እንዲቆም 6 እስከ 8 ሰዓት ያልተቋረጠ እንቅልፍ ሊኖር ስለሚገባ ማለት ነው። ሶስተኛ ደግሞ ላይፍ ስታይላችሁ ምን አይነት ነው የሚባለውን ነገር ማወቅ አለብን። ብዙ ጊዜ አደንዛዥ ዕፅ የሚወስድ ሰው፣ ጫት የሚቅም ሰው፣ ሲጋራ የሚያጨስ ሰው፣ አልኮል የሚጠጣ ሰው፣ እንደዚህ አይነት ሰው ብዙ ጊዜ ደም ስር ላይ ሆርሞን ላይ ያሉ ነገሮች ስለሚፈጥር ለብልት አለመቆም ችግር ሊዳርገው ይችላል። ከነዚህ ምክንያቶች ውጪ ብዙ ጊዜ ጠዋት ላይ ብልት የማይቆምለት ወጣቶች አይገኝም። ወጣቶች ላይ የሚታየው ብዙ ጊዜ የብልት አለመቆም ችግር ስነ-ልቦናዊ ሆኖ ጠዋት ላይ የቆመ ለግንኙነት ጊዜ የሚል ከሆነ ነው። በማንኛውም ቶሎ መጨረስ የብልት አለመቆም ችግርና ሌሎች ስንፈተ ወሲቦች መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። ባይ ባይ።